ሞክረኝ እሺ ስመጣ ሞክረኝ እንደዛ ከሆነ ሀሳብ እንደባደብ ተዋል እኔ ልጅ ነው ታሸንፈኛል ቺኳሎልሽ አትበለኝ ቺክ እኮ ነሽ ግን ቺክ ነሽ ቺክ ላጤነት ያስታውቃል ቁርስ መበላው ምሳ መበላው ምናምን ውጪ ነው አርፍጄ ነው መገባው አንድ ላጤ መሆን የሚያስታውቀው ሰላም ነው እንዴት ኖት አለሽልኝ አምሮብሻል ማኒ እንዴ ተሸፋፍነሽ ራሱ ሼፍ መስለሽ ራሱ አምሮብሻል አመሰግናለሁ ትላለና አራለኝ ማለት እንዴ ሼፍ ስር እንደው ምን ትዝ አለኝ እንዴት ነው አሁን ላይ ይጣፍጥልሽ ጀመረ እንዴ ምግብ ማኒ ድሮ አይጣፍጥልኝ አንቺ ምግብ እኮ በጣም ነው የምትቸገረው የነበረው የድሮ አድርገውና ያሁንም ባላቅም ታው አንወሻሽ አራኔ ለምን እንወሻሻለን እኔ እውነታውን ነው ሐቀኛ ነኝ ታውቂያለሽ አይ ምን ነው ሁሌ አንሰተሽ ባበላሽ ምግብ አምጥተው አላከ አንዴ ሁለቴ ሶስቴ ምናምን ቀምሻለሁኝ የቀመስኳቸው ምግቦች እንዳለ በጣም ነበር የሚጣፍጡት የኔ ሙያ ደግሞ ታውቂዋለሽ እኔ አንቺ እኔ ኳል ስራ እንጂ ከሰራሁኝ ይወቃ አቤት ኧረ ተይ እንደው አቮካዶ ልጬ በዳቦ ያ የመሰለ ሙያ ማሳይቼሽ ከባድ ነው ይችላል አጥፋው ሆነ ራሱ አዎ እኔ የማይጣፍጥልኝ ነገር የለም በጣም ይቀርታል ስለንጃ ምን አልባት ስመጣ ያለ እንደከተሻሻልክ አይ አንቺ ትመጫለሽ ብዬም ደግሞ ያስተካከልኩ ነው ሼፌን ቢያንስ አንዳንድ ነገሮችን ያስተካከልኩ ነው ተማር አዎ የምትወጃቸው ምግቦች ምን ነበሩ እኔ የምወዳቸው አንተ ትችላለህ እሱ እንደዛ እኮ ነው ማከባድ እኔ የምጠላው ነገር የለም እኔ የምጠላው ነገር የለም አይ የሆነ ስፔሻል የምትይው ነገር ለራስሽ የምትይው ነገር ስፔሻል የምለው መጠጥና የሚበላ በልኬ ልሰራልኝ ነው ስመጣ እስከዛ እነሱን ኮርሶቹን ወስጄ እነሱን አስተካክዬ ምናምን መጣብቀሽ ገንፎ ነው ወዳሽ ገንፎ ስራት እሺ የሚጠጣ ነገርስ ገንፎ ይላል ደረስ ጠላ ከጠመክልኝ በቃ ይቅርታ በጣም ነው ማዝነው ሁለቱም ላይ አልሞክርልሽም አልተመቹኝም ሁለቱንም ካልሰራ እኔን ማስደሰት ይከብዳል አይ አሁን ማስደሰት ይሻላል ምን እኔ በምግብ እኔ ብቻ ይሁን ለማንኛውም ስራ እንዴት ነበር ታቆጭ ነው ተካስ እኔ ጋር አሪፍ ነው እግዚአብሔር ይመስገን ተፍተፍ እያለ ነው እየተሯሯጥን ነው ቆንጆ ነው እኔ ጋር አሪፍ ነው ለበፊቱ አይደለም ብዙም አትጨናነቅ እንደ በፊቱ እንደ ጾሙ ሰዓት ምናምን መጨናነቅ የለውም ግን አሪፍ
አሁን ይሻላል ነገሮች ረጋ ብለዋል። ዋናው እንደዛ መቀናነሱ ምናምን ነው የሚታሰበው፣ እንደዛ ነው። ዛሬ ትንሽ ቀን አይመስልም፣ ከበድ ይላል። ከዛ ልደውልልሽ ብዬ አስቤ ነው። ከዛ ወዲያውሽ ማታ ነበር ደውልልሻለሁ ብዬ አሰብኩት፣ ግን እስቲ ጠዋት በመወዳት በቆንጅዬዋ ይገንደውላትና እሷ ጋር ደውዬላት ቀኔን ላብራው ብዬ አስቤ ነው። እና ቀኔን አብልልሽ ነው እና ቀኔን ዛሬ ወስደሽዋል መልሽው ልልሽ ነው። በርቷል። አየሩ ነው እንትን ከበድ የሚለው አየሩ የሆነ ዳመናም ነገር ነው እና የሆነ ነገሩ ብቻ ዶኮክ ይላል። ብዙም ነው በቃ ያው አንተ ፀሐይ ወጣውላ በቃ አንተ ፀሐይ ወጣውላ ይሻላል። ባለፈውም ትንሽ ቶሲል አሞኛል ነበር። ከዛ በኋላ አሁን ነው ገና ለቀቅ እያደረገኝ ያለው እሱ ተቶካል አይደል? ተቶካል አሁን አሪፍ ነው። አሁን አይገናኝም ማለት ሲጀምር እዛን ይመጣሰሳይ አየር ሲለዋወጥ ነው የሚያምነው። ቤት እየደወልሽላቸው ነው? እየተደዋወላችሁ ነው? ቤት እናወራለን ከማን ጋር? ከአብራቱ ማዘር ደህና ነች? ከሁሉም ጋር ማለት ነው። ማዘር ደህና ነች? ደህና ናቸው። ታዱ ብቻ ጠፋች። አንተ ብቻ ነው የተደበቀ የምታወራት? እኔን ለምንድን ነው ማጠራኝ ብላኛለች። ታዱ ስለለሰል ሲጀመር የምር እኔን ራሱ ናፍቃኛለች። እና መች ላምጣት? ለምን አናወራም? ከእሷ ጋር አገናኘኝ። አሁን እሷ ቤት ነች። እንደ ድንገት ነው እኔም ሻይ ቡና ልል በወጣሁበት ነው ቪዲዮ ጀመርኩኝና በዛውም ቤተሰቦቼንም ቆየሁባቸው። እነሱንም ወይ ልበላቸው ቆንጅዬዋ ጋርም ልደውልላት ብዬ በዛው ስደውልልኝ የቪዲዮ ያስኩኝ። አንተ ቁጥር ሰው ነኝ እኔ እንዲህ ያሽ ደግሞ ታሽኮረኝ ሽኮሮ በጣም ነው ሽኮሮ ማለት ነው። አይ ብቻ ቀጣይ ላምጣልሽ። ታዱን እንዴት ነው ሀሳብ አለሽ? አዎ ደስ ይለኛል። ያምራ ታዱ ቀጣይ ላይ አመጣታለሁ። ሰላም በላት ምናምን ትለኛለች። ባይዘው ማለት እንዳንቺ ደውልና አገናኘኝ ምናምን ትለኛለች። ግን ከዛ ወይ እኔና አንቺ አውርተን ማታ አውርተን ከገባሁኝ በኋላ ከዛ በኋላ ምናምን ነው ወይ ማገኛት ወይ ደግሞ ቤት አልሄድም። በዛ መሀል ላይ ነው እና ተነፋፍቃችኋል ማለት ነው። እንደዚህ ከሆነ ማለት ካንተ ሊበልተን ያውንን እንዳልሰማን ምናልፈው ሰምተን እንዳልሰማን ምናልፈው ነው። ኧረ እኔ ራሱ አላልኩም ሲጀመር ማን እንዳላላክ እንደዚህ ካወራን ቆየና ስልሽ የሆነ እንዲህ በሰላም ቁጭ ብለን ካወራን ቆየ መሰለኝ። የሆነ ርዕስ ወይ የሆነ ነገር አይጠፋም ነበር። የሆነ ነገር እየጠፋን ነበር። እንደዚህ በሰላም ካወራን ራሱ ቁጭ ብለን እንዲህ ተረጋግተን ካወራን ራሱ ቆየ። በፊት እኮ አንድ ቀን ማንዘልም ነበር። አሁን ግን ጊዜ ህይወት ተቀየረች። የሰው ልጅ አደገ። የሰው ልጅ ለካ የሸመገለ ሲሄድ የሚያደርገውን ነገር እየቀነሰ ነው የሚሄደው። ይሄን ተረድቼበታለሁ። አይመስለኝም። እኔ እየሄድኩኝ ነው። በቃ
አይኛዬን እኮ ቀጨሁት። እኛ ከቀጣ አይ ወደ ኋላ ነው አብረን የምንሄደው። ወደ ኋላ ገና ልጅ እየሆነ ነው ለካ። አይ እውነት የዛሬ አድርገውና የምናደርገው የነበረው በየቀኑ ነበር የምንደዋወለው። ቢያንስ በቀን 2 እና 3 ነበር የምንደዋወለው። ዛሬ ለካ ወይ ማደግ ወይ ደግሞ የሆነ ነገር ተቀይሯል ማለት ነው። አሁን በየቀን ማናወራበት በ3 ቀን በ2 ቀን ምናምን እኮ ነው የምንደዋወለው አሁን ላይ። ካለው ዴታ አንፃር ግን የሆነ ታይም ላይ እኔ በየቀኑ በለመድኩኝ ቁጥር ናፍቆት የሚባለው ነገር አለ። ናፍቆት በጣም ማረግን ከምነግርሽ በላይ እየከፋ ነበር እየመጣ የነበረው እና በሰዓቱ ሳስብ የነበረብኝ አንደኛ መቀነስ የነበረብኝ ነገር ብዙ ማውራት ነበር። አንድ ቀን በቀን ውስጥ 2 እና 3 የምናወራው የነበረው 2 ያረኩት። ከዛ አንዴ ሆነ። ከዛ ከአንድ ቀን በኋላ ከ2 ቀን በኋላ እያልኩኝ ገፋ አድርጌ ቢያንስ ለ3 ቀን በ2 ቀን ውስጥ መሀል እያወራን ይሻላል እንደዚህ። በጣም እኮ በደንብ በየጊዜው በየሰዓቱ ምናምን እያወራን ስንመጣ ሞር መነፋፈቁ ይጨምራል። በጣም ለዛም ነው አንድም ፍራቻ እንደዚህ ሆኖ ቆንጆ እና እንደዛ በመሆኑም ቆንጆ ነው። ሸጋ ነው እየጠጣሁ ነው። ቡና ጠጥቼ ምናምን ነበር ስበላልቼ ምናምን። ያው አንቺ ስትመጪ እንግዲህ ላቴ ነኝ። አንቺ ከመጣሽ በኋላ ቤት መብላት ጀምራለሁ። በወተት ከሆነ ነው ማፈላለ እኔ ቡና በወተት ከሆነ ነው ማፈላ። አቤት በወተት ከሆነ ነው ማፈላ። እኔ ዘንድሮም ጥቁር ቡና አቆመሻል አትጠጪም? በቃ ጀመረ አልጠጣም። ይመረኛል። ስኳር አለ እኮ እድሜ ለስኳር። አይ ቻይሁን አሁን በጣም ብዙ ነገሮች በወተት ከሆነ አፈላለሁ። ኦኬ በወተት ከሆነ በወተት ከሆነ ስለምጠጣ አፈላለሁ። ጥቁር ከሆነስ ስለዚህ ምናልባት ሲመጣ አንቺ የምትወጂው ነው የምንጠጣው። እንደዛ ከሆነማ ኖ እኔ ብቻ የምወደውንማ አልጠጣም። አይ እኔ ሁለቱም ስለሚመቸኝ ችግር የለብኝም። ግን ሱስ ካለበት እኮ ጥቁሩ ነው አሪፍ ለሱስ ምናምን። ግን ሱስ የለብኝም። ጥሩነቱ እሱ ነው። እና አሁን ውጪ ላይ በጣም እንትኖኛለሁኝ። ላጤነት ያስታውቃል። ቁርስ ምበላው ምሳ ምበላው ምናምን ውጪ ነው። አርፍጄ ነው የምገባው። አንድ ላጤ መሆን የሚያስታውቀው እና እነዚህ ነገሮች አሉና እነዚህ ነገሮች አንቺ ከመጣሽ በኋላ መቀየር አለባቸው። ግን ይቀየራል ትንሽ ጊዜ ብቻ። አሁን አንቺ መጥተሽ እያረፈርኩኝ አንቺ መጥተሽ ቁርስም ምሳም ውጪ እየበላው ከሆነ በጣም መወዘን ነው የሚሆነው። ሲጀመር እኔ ከመጣሁ እያረፈድክ አትነሽ ሰንበቷል። ለኳስ ግን ይቅርታ ገና ካሁኑ ላስፈቅድሽ ነው። ውጪም ላድር እችላለሁ። ኳስ እያየሁኝ ላድር ስለምችል በዚህ ላሳውቅሽ ብዬ ነው። እና በዚህ ወቂው እሺ። እና አንዳንዴ ውጭም እያደርኩኝ ነው የምመጣው። አንዳንዴም ከአንድ ቀን በላይም ቆይቼ ምናምን ወደ ቤት የምመለሰው። አስፋልት ፊት ለፊት ነው ያለው። ትያየት ነው አስፋልት ፊት ለፊት ነው ያለው እና ድምጽ ምናምን በጣም አለ። የማንስ ታሪክ ነው የምትነግረኝ? አልሰማሁሽም።
የማንም ታሪክ ነው የምትነግረኝ? በጣም ነው የሚገርመው። ማን ነው እሱ እንደዛ የሚያደርገው? እኔ ነኝ የማደርገው። አንዳንዴ አሁን ውጭ አድሬ የመጣበት ቀን ይኖራል እወቂው ብዬ ነው። እና ኳስ የማይበት ጊዜ ደግሞ ተናድጄ ልመጣ እችላለሁ። ወተት ምናምን አዘጋጅቼ ልጠብቂኝ ይገባል። አንዳንዴ ደግሞ እግዚአብሔር ይመስገን መጠጣት ምናምን አልጠጣም፣ ግን ውጭ እያረፈርኩኝ እመጣለሁኝ ምናምን ከጓደኞቼ ጋር ተጫውቼ ምናምን። እንደ ኳስ አንዳንዴ ሳይ ከተማ ውስጥ ሳይሆን ሌላ ከተማ ሄጄ ነው የማየው። ሞክረኝ፣ እሺ ስመጣ ሞክረኝ። እንደዛ ከሆነ ሀሳብህ እንደባደብ ተዋል። እኔ ደሻው ሻታሸንሽኝ አንቺ ዝም ብለሽ እንደባደብ አደገኛ ነው። እስኪያለሽ ሲጀመር አልችለኝም። አንቺ ማደገኛ እኮ ነሽ፣ ታስታውቂያለሽ። ስትስቂ ራሱ በጣም ታስፈራለሽ። ስትስቂ ነው እኔ እፈራለሁ። አትስቂ። ምንድን ነው እጅ የምትበላው? እኔ እንጃ እያሳከከኝ ነው መሰለኝ። እና ኧረ ችግር የለም አትቸገሪ። ኧረ ችግር የለም። ገና ለነካው እንዳሰብኩ ሲያውቅ ይተውካል። አሁን እንደዚህ ስትይ ራሱ ቆመ፣ ጸጥ አለ። ፋሽን ነው እኮ ብዬሽ ነበር። ቺኳ ያረድየዋለች። ቺኳ ስልሽ አትወጂም ነበር። ቺኳ ልበልሽ? አትበለኝ። ቺክ እኮ ነሽ ግን ቺክ ነሽ። ቺኳ አንቺ ቃል ካልኩት ቆይቼ ነበርና አሁን ቺኳ ስለው የሆነ ቃሉ ሌላ ነገር ነው የሚመስለው። አሬ ደብራት እና ለማንኛውም ወደ ስራ ቦታ ልሄድ ነው። የሆነ ማገኘው ሰው አለ። ከዛ በኋላ እንገናኛለን። እስከዛው ድረስ ወይ ማታ ደውልልሻለሁ። ይመችሻል? ማታ ስፒድ ነው አራለን እንኳን ነገር ቴክስት ላኪልኝ። በቃ ይመችሽ ከሆነ ደውልልሻለሁ። ማታ እንጀናጀናለን። ቺኳ ጓደኞች እንደገና ማጣራት አለብኝ። ስትመጪ ነው እነሱን የምታጣሪያቸው። ማጣራት አለብኝ። እና በተረፈ ውድድ ነው ማድረግሽ። ቻው ባይ። እሺ